ስለ አቤኒ ወይንም ስለ አቤሴሎም ምን ሆኖ ነው የሞተው የሚሉ በርካታ ጥያቄዎች እየተነሱ ይገኛሉ። ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ባላችሁበት ሁሉ ሰላምና ጤና ይብዛላችሁ ልል ፈልጋለሁ። ዛሬም እንግዲህ እንደተለመደው በአዲስ አነጋጋሪ በሆነ ቪዲዮ ተመልሻለሁ። የዛሬ ቪዲዮአችን አብዛኛው የሚሆነው እንግዲህ ስለ ወንድማችን አቤኒ ነው የሚሆነው። በባለፈው ቪዲዮ የቀብር ስነ ስርዓቱ እንደነበር ነግሬያችሁ ነበር። እንግዲህ ቪዲዮ ላይ እንደምታዩት የቀብር ስነ ስርዓቱ እንደዚህ ነበረ። በጣም የሚያሳዝንና ልብ የሚሰብር ነው እና በምን ምክንያት እንደሞተ አሁን ላይ በጣም ብዙ መረጃዎች እየወጡ ናቸው ያሉት። እንግዲህ እየተወራ እንደሆነው ከሆነ ሊቨር ዲዚዝ በመባል የሚታወቅ የጉበት በሽታ እንደሆነ ነው ወንድማችንን የገደለው። እንግዲህ የጉበት በሽታ መጠጥን ከማብዛትና ከመሳሰሉ ነገሮች የሚመጣ በሽታ እንደሆነ ነው አብዛኞቻችን የምናውቀው። ወንድማችንም እንግዲህ ወጣት ከመሆኑም አንፃር እንዲሁም ታዳጊ ከመሆኑም አንፃር ነገሮችን ችላ ብሎ አለማለፍ ሊኖር ይችላል። እንግዲህ አቤኒ ወንድማችን በሊቨር ዲዚዝ እንደሞተ ነው የሚወጡ መረጃዎች የሚያመላክቱት። ውድ ተመልካቾቼ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ከወዲሁ ልነግራችሁ ፈልጋለሁ። የቀብር ስነ ስርዓቱ በነበረበት ሰዓት የተቀረጸ ቪዲዮ አለ። እሱም ቪዲዮ አብረን አይተን እንመለስ። Nagetau dingatyaniyana እንዳያችሁት የወንድማችን አቤኒ ቀብር እንግዲህ ይሄን ይመስል ነበረ። በጣም የሚያሳዝንና ልብ የሚሰብር ቪዲዮ ነው በእውነቱ። ጓደኞቹና ወዳጆቹ በባነር መልኩ ፎቶን አሰርተው ነው እንግዲህ የምንመለከተው። ውድ ተመልካቾቼ ይሄ ቻናል እንግዲህ አነጋጋሪ የሆኑ ጉዳዮች ላይ የምንወያይበት ቻናል ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ ማድረጋችሁ እንዳትረሱ ልል ፈልጋለሁ። ወደሚቀጥለው ቪዲዮ እናምራ። ብሔርም እንዳለ ታምናለህ አንተ? አዎ። እንዴት ብሔር የለም አንተ? እኔ ብሔር ምንድነው ደግሞ? ብሔር የለም? ይሄ ምንድነው ብሔር? እስቲ አስረዳኝ። እኔ ብሔሬ ትግራዋይ ነኝ። አንተ ትግራዋይ ነህ? ክርስቲያን ነህ? ጋዴ ነህ? አዎ። ብዛት ቆይ ማንነት አትካድ እኮ ነው ያለው። አንተ ምን አይነት ችግር ውስጥ ነህ ያለው ወዳጄ? እኔ አሁን ከሚዲያ ጀርባ አልተውም አገኘሃለሁ። ትግራዋይ ነህ? ክርስቲያን ነህ? ጋዲዝም ነህ? ስቃይ ውስጥ እኮ ነው። አሁን አንተ ለሰው ሐሳብ የሚሆን ሐሳብ አለ? አሁን አንተ ከብሔር ከዚህ ቆይ አና ቆይ ት ማለት እኮ አዳምጠኝ። ት ማለት ት ስትሆን ትግሬ፣ አ ሲባል አ የአማራ ልብ ምን ቆይ ትግሬ የሚባል እንትን የለም። ቋንቋ አለ። ቆይ አንተ ህዝብ ጋር ታጣላይ። ቆይ ትግሬ የሚባል ትግሬ ሳይሆን ኖ ትግራዋይ በለው ትግሬ ና እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል ነው። የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለች፣ እኔ በእንግሊዘኛው አተር አልኩት። ሁላችንን ጥማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። ቆይ እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይውል ሃይማኖት አየህ አንተ ከምንም ነገር ነፃ ላስጣለህ። ጋዲዝም እንበለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጥረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚህ አሁን ያንተ ዕቃ ትግራዋይ ነኝ ይላል። አይን አማራ ነኝ ይላል። ቆይ ልጨርስ። ይሄ ዝምበል። ይሄ ለሰው ወንጌል ነው እየነገርኩ ያለሁት። ሰውን ሁሉ አርነትን ያወጣል። ምላስህ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዋይ አይደለህም፣ ሰው ነህ። ትግራዋይ አይደለህም አንተ፣ ጋዲዝምም አይደለህም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። ያንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዋይ ነኝ ምናምን ይትላል። አንተ ራስህ ሳታርፍ
ለሰው ረፍት ማምጣት አትችልም ወንድሜ ነፃ መውጣት አለ ግን እኮ ያስጨረስከኛ ምን እድል አለ እድልህን እኮ በሙሉ ሽባ ያስቀረህ እኮ አንተ እንደገና ድንቁርና ጨለማነት ወደ ሌላ አዳምጠኛ መጀመሪያ ማድረሳለሁ ጸጥ ብዬ ነው ማለት ምን ይደመጣል ምን ይደመጣል ይኸውልህ ተድላ ወዳጅ አሁን በእንዲህ አይነት መንገድ ማንደማመጥ ቅድም ያንኑ ሃይማኖት ድግምት ልታመጣብን ልታስተላልፍብን ጸጥ ብለህ ስማ አንተ ህግና ስርዓት ጸጥ ብለህ ስማ ትግራዋይ ነኝ ይላል አንተ ሁለተኛ ይሄን ቋንቋ እንዳደረገ በእውነቱ እኔ ይሄ ቪዲዮ በጣም ነው የገረመኝ። በጣም አስተማሪና ጠቃሚ ቪዲዮ ነው። እንደው ከቻላችሁ እስኪ ለጓደኞቻችሁና ለወዳጆቻችሁ ብታጋሩ ራሱ በጣም ደስ ይለኛል። ምክንያቱም በጣም አስተማሪና በጣም መካሪ የሆነ ነገር ነው የተናገረው ወንድማችን። እውነት ነው። ልጅቷ እየሳቀች ነበር። አክቹአሊ እሷን ያሳቃት አነጋገራቸውና ያሉበት ሲቹዌሽን ነው እንጂ ነገሩ ላይ እንደምታምንበት ተስፋ አደርጋለሁ። ምክንያቱም እውነተኛ የሆነና ተደጋፊ የሆነ ሀሳብ ነው ወንድማችን እየተናገረ ያለው። ሰውየው ራሱ ዝም ነው ያለው። የሆነ ኢንተርቪው ላይ ነው ኢንተርቪው እያደረገው በመሃል ብልጭ ብለውበት ተናዶ ነው እንግዲህ ኢሞሽኑን መቆጣጠር አቅቶት ነው ይህንን አነጋገር የተናገረው። እና ወደ ተመልካቾቼ እናንተም እስኪ የምትሉት ነገር ካለ ሀሳብ አስተያየታችሁን ኮመንት ቦክስ ላይ ያስቀምጡልኝ። ወደሚቀጥለው ቪዲዮ ደግሞ ስናመራ ኢትዮጵያውያን አሜሪካ የሚገኙ ኢትዮጵያውያን ማለት ነው ወደ ሀገር ቤት እንዲሸኙ እንዲመለሱ ዶናልድ ትራምፕ ህግ አውጥቶ ነበረ። እሱን ህግ እየተከራከሩ ነበር ፍርድ ቤት ላይ እና እሱ ነገር ውሳኔ አግኝቷል። በዜና መልኩ የሆነ ቪዲዮ አለ፣ እሱን አይተን እንመለስ። አስደሳች ዜና በአሜሪካ ውስጥ ለሚኖሩ ኢትዮጵያውያን በሙሉ ዶናልድ ትራምፕን በፍርድ ቤት ማሸነፋቸው በዚህ ሰዓት እየተነገረ ይገኛል። ቀደም ብዬ መረጃውን አድርሻችሁ ነበረ። 5000 የሚደርሱ ኢትዮጵያውያን እንግዲህ በቲፒኤስ ወይም ደግሞ በጊዜያዊ ጥገኝነት አሜሪካ ውስጥ ይኖሩ የነበሩ ኢትዮጵያውያን ዶናልድ ትራምፕ ወደ ሀገራቸው መባረር አለባቸው ወይም ደግሞ ዲፖርት መደረግ አለባቸው በማለት ውሳኔ አስተላልፈው እንደነበር የሚታወስ ነገር ነው። ነገር ግን ኢትዮጵያውያኑ ጉዳዩን ወደ ፍርድ ቤት ወስደውት ፍርድ ቤቱ ሲከታተለው እንደነበረም ጭምር ከዚህ ቀደም ነግራቸዋለሁ። እንዲሁም ደግሞ ፍርድ ቤቱ ማለት ነው በጊዜያዊነት አግዶት ነበረ ይህንን የፍርድ ቤት ሂደት ሲያስኬድ የነበረው። በዚህ ሰዓትም እጅግ በጣም አስደሳች የሆነ ውሳኔ ለኢትዮጵያውያን መወሰኑ እየተነገረ ይገኛል። ኢትዮጵያውያኑ መባረር የለባቸው እንዲሁም ደግሞ የዶናልድ ትራምፕን ውሳኔ ውድቅ በማድረግ ኢትዮጵያውያኑ ከአሜሪካ እንዳይባረሩ ፍርድ ቤቱ መወሰኑ ነው እየተነገረ የሚገኘው። ዶናልድ ትራምፕም ኢትዮጵያውያኑን ብቻ ሳይሆን በአጠቃላይ ኢሚግራንቶችን ከአሜሪካ ለማስወጣት የአይሲ ቡድን አዘጋጅቶ እንዲሁም ደግሞ እነሱን አቀናጅቶ እንግዲህ ሲያስወጣ እንደነበረ ጭምር የሚታወስ ነገር ነው። ነገር ግን በዚህ ሰዓት ኢትዮጵያውያኑ ዶናልድ ትራምፕን በፍርድ ቤት ክርክር ማሸነፋቸው ነው እየተነገረ የሚገኘው። በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ በፍጥነት አቀብላችኋለሁ። የፕላስ ብልክታ ተጭናችሁ አብራችሁ ይቆዩ። መልካም ምሽት ይሁንላችሁ። በጣም ደስ የሚል ዜና ነው። ለመላው በአሜሪካ የምትገኙ ኢትዮጵያውያን እንኳን ደስ አላችሁ ልል ፈልጋለሁ። ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ ይሄን ይመስል ነበር። እንግዲህ በሌላ ቪዲዮ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን ኦን ላይ በማድረግ ቪዲዮ በምለቅበት በማንኛውም ሰዓት በኖቲፊኬሽን መልኩ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ቻናሉ ሰሞነኛና አነጋጋሪ የሆኑ ቪዲዮዎች ላይ አብረን ሪአክት የምናደርግበት ቻናል ነው። በቀላሉ እዚህ ቻናል ውስጥ አነጋጋሪ የሆኑ ቪዲዮዎችን ማግኘት ትችላላችሁ። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ ልል ፈልጋለሁ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እያልኩኝ በሌላ አነጋጋሪ ቪዲዮ እስከምንመለስ ደህና ሁኑ።